ከየኢትዮጵያ የፌዴራል ስርዓት ችግሮችና አማራጭ መፍትሄዎች ደራሲ ጋራ ውይይት። አቶ ገለታው ዘለቀ ያጠኑትና የድህረ ምረቃ ዲግሪ ያገኙት የጥናት መስክ ልማት ነው። ከደቡብ ኮሪያ ጓንጁ ናሽናል ዩኒቨርሲቲ በልማት ማስተርስ አላቸው። ሆኖም እንደማንኛውም ትውልደ ኢትዮጵያዊ በወቅታዊ የአገራቸው ፖለቲካ ተሳትፎ ያደርጋሉ። ኢትዮጵያን ዳያሎግ ፎረም በተባለው የኢትዮጵያ ምርምር ጥናት ማዕከልም አባል ናቸው። በቅርቡ ታዲያ የኢትዮጵያ የፌዴራል ስርዓት ችግሮችና አማራጭ መፍትሄዎች የሚል ጽሑፍ ለንባብ አብቅተዋል። በብሔር ብሔረሰብ መደራጀትን የሚመርጡ ኢትዮጵያውያን በሕገ መንግሥቱ የተደነገገውን ሕግ ገዢው ፓርቲ ባለማክበሩ እንጂ የፌዴራል ስርዓቱ የምንመርጠው ነው ይላሉ። በህብረ ብሔር የተደራጁ ደግሞ የፌዴራል ስርዓቱ ለአገሪቱ ፖለቲካ መመሰቃቀል ምክንያት ነው ይላሉ። አቶ ገለታው ዘለቀ በአመለካከት ወደ እነዚህኞቹ ወገን ያደላሉ። ከፍተኛ የቲፒኤልኤፍ የህወሓት ማለት ነው መስራችና አመራር አባላትም በቅርቡ ኢትዮጵያን ከገጠማት ቀውስ ጋር አያይዘው ስለ ኢትዮጵያ ፌዴራሊዝም ስርዓት የተናገሩት አለ። ሁለቱን ሐሳቦች በማጣቀስ ትዝታ በላቸው አቶ ገለታው ዘለቀን አነጋግራለች። ቀርበው ለመወያየት ፈቃደኛ በመሆኑ አቶ ገለታው ዘለቀ በጣም አርጌ አመሰግናለሁ። እንግዲህ ያሰራጩትን ጽሑፍ ስላገኘን ነው ውይይት ለማዘጋጀት ያቀድነው። እንደሚታወቀውም ደግሞ ይሄ የፌደራል ጉዳይ በተለይ የኢትዮጵያ ፌደራል ስርዓት አወዛጋቢ ሆኖ ከቆየ በኋላ አሁን የተቀበሉትም በብሔር የተደራጁ ድርጅቶችም በስራ አልዋለም በሚል የተለያዩ ተቃውሞችን እያሰሙ ስለሆነ ለኢትዮጵያ ይጎዳል የሚሉ በህብረ ብሔር የተደራጁ ደግሞ ፓርቲዎች እንዳሉ ይታወቃል። እና ከርሶ ጋር እንግዲህ የምናደርገው ውይይት አንድ አይነት መፍትሄ ሊፈነጥቅ ይችላል በሚል ነውና አስቀድሜ አመሰግናለሁ። እኔም በጣም አመሰግናለሁ ስለተጋበዝኩኝ። እሺ እንግዲህ አቶ ገለታው ዘለቀ ስለ አጠቃላይ የፌደራል ስርዓት የመንደርደሪያ ሐሳብም ሰጥተዋል። ፍልስፍናው ምን እንደሆነ መሰረቶቹ በዛ ብንጀምር በጣም ጥሩ። እንግዲህ ፌደራል መንግስት አወቃቀር ስርዓት ዘግየት ብሎ በሰው ልጅ አስተዳደር የመንግስት አወቃቀር ስርዓት ውስጥ ዘግየት ብሎ የመጣ ነው። ዘመናዊ አስተዳደር ስርዓት ነው። እንደሚታወቀው በአሜሪካን ሀገር ውስጥ የተጀመረ ነው። የተለየ የሚያደርገው ልዩ ባህሪያቶች አሉት። የራሱ የሆነ ካራክተሪስቲክስ አሉት። እነዛን ፌዝ ነው እንግዲህ አንድ የፌደራል ስርዓት አለም የሚያሰኘን። ዋናው የፍልስፍናው መሰረት አንድን ህዝብ በአንድ ሀገር በአንድ የፖለቲካ አጠገብ ውስጥ ያለን ማህበረሰብ በአንድ ትልቅ አዳራሽ ውስጥ ዙሪያውን ኮልኩለን ከምናስተናግደው ይልቅ ለምን ክፍል አንሰራለትም? ክፍሎች ሰርተን በእነዛ ክፍሎች ውስጥ አስተናጋጆች አድርገን ስልጣን ክፍፍል ኖሮ ያንን የስልጣን ክፍፍል ተጠቅመው በየክፍሉ አገልግሎት ቢሰጥ ሀሳብ አፍላቂነት ይመጣል። ሌላው ደግሞ የህግ ምንጭ ወይም ደግሞ እንግሊዘኛ ሪሶርስ የሚባለው የህግ ምንጭ ይጨምራል። ህጎች ይጨምራሉ። ለምሳሌ በአሜሪካን ሀገር በስቴቶች አካባቢ የተለያዩ ስቴቶች የተለያዩ ህግጋት ሊኖራቸው ይችላሉ። ያ ለዜጎች ምርጫን ይጨምርላቸው፣ የተለያዩ ምርጫን ይሰጣቸዋል። ከአንዱ ስቴት ወደ አንዱ ስቴት ሊሄድ ይችላል አንድ ዜጋ እና በዛ ምርታማነቱ ሊጨምር ይችላል። በሚመቸው ህግ ውስጥ ሊተዳደር ይችላል። ሌላው ለዴሞክራሲ መንሸራሸር ትልቅ ጠቀሜታ አለው። የፌዴራል ስርዓት በተፈጥሮ ሊብራል ስለሆነ ነጻ ስለሆነ ዴሞክራሲ በደንብ በሲስተም ውስጥ እንዲንሸራሸር ይረዳል። ሌላው ብዙ ሀገሮች የሚመርጡት ማንነትን ለመጠበቅ ነው። በተለይ እንደዚህ ዝሃ የሆኑ ሀገሮች ማንነትን ለመጠበቅ ይረዳናል ብለው ይጠቀሙበታል፣ ይመርጡታል። ሌላው አንዱ ጠቀሜታ ወደ አምባገነንነት የመመለስ እድልን ያጠባል። ምክንያቱም ኃይል ክፍፍል ስለሚኖር በስቴቶች ወይም በክልሎች ኃይልም ስለሚካፈል የማዕከላዊ መንግስቱ ድንገት አንድ አምባገነን መሪ ቢመጣና ኃይልን ጠቅልሎ አምባገነን ሆኖ ለመውጣት ቢሞክር ይታገሉታል። በእነዚህ አቅጣጫዎች የፌዴራል ስርዓት ተመራጭ ይሆናል እና ዋናው አገልግሎት እንግዲህ ክፍሎችን ፈጥሮ በየቦታው አገልግሎትን ለማሳለጥ ነው። ፍትህን በሚገባ ለማድረስ ነው። ቱ ታየር ሲሉታል። ይሄ ሁለት ጎማ ኖሮ በአንድ ጎማ ከመሄድ ይልቅ
በሁለት ጎማ አገልግሎት ቢሰጥ ለህብረተሰብ እድገት ሁለንተናዊ እድገት ይጠቅማል የሚል የፍልስፍና መነሻ ነው ያለው። እንደው ለማስረገጥ ያህል የፌደራል ስርዓት የግለሰብን መብት እንዴት ይመለከታል? ግለሰቦች በጣም ጠቃሚና በጣም አስፈላጊ ናቸው። በፌደራል ስርዓት ውስጥ የግለሰቦችን መብት በከፍተኛ ሁኔታ መንከባከብ አንድ የፌደራል ስርዓት የቆመበት ዓላማ ነው። በሌላ በኩል ደግሞ የቡድኖችን መብት ይጠብቃል። አሁን ሁለቱ ተጻራሪዎች አይደሉም። ቡድኖች የቡድንን መብት በአንድ በኩል እየጠበቀ የግለሰብን መብት ደግሞ ጠብቆ ማስኬድ ይቻላል። አንዳንድ ጊዜ በአንዳንድ ሰዎች አካባቢ ይሄ የሚሽቀዳደም አድርገው የማሰቡ ችግር ያለ ይመስለኛል። የፌዴራል ስርዓት የቡድን መብትን አስቀድሞ የግለሰቦችን መብት ችላ የሚል የሚመስላቸው ወገኖች ሊኖሩ ይችላሉ። ግን ሁለቱንም የቡድን መብትም የግለሰብን መብት ተንከባክቦ የሚሄድ ስርዓት ነው በተፈጥሮ የፌዴራል ስርዓት። እንግዲህ አቶ ገለታው ዘለቀ እንዲህ መሰረታዊ የሆነውን የፌደራል ስርዓት ፍልስፍና ከሰጡን ዘንዳ ወደ ኢትዮጵያው ፌደራል ስርዓት እንግባና የኢትዮጵያ ፌደራል ስርዓት ለየት ይላል ከተቀሩት የፌደራል ስርዓቶች። በብሔር ብሔረሰቦች ወይንም ደግሞ በቋንቋ ላይ አንዳንዶች እንደሚሉት በዘር ላይ የተመሰረተ ነው። መስራቾቹም በጣም አምነውበትና ለኢትዮጵያ አንድነትን እኩልነትን ያመጣል በሚል እንደመሰረቱት ነው የሚናገሩት። ከህወሓት አንጋፋ ታጋዮችና መስራቾች አንዱ የሆኑት በቅርቡ አቶ ስዩም መስፍን ስለዚህ አገር ውስጥ ባሉ መገናኛ ብዙሃን ንግግር አድርገዋል። እርሶም በጽሁፎ ጠቅሰዋል የእርሳቸውን ንግግር። እስቲ ላሰማዎትና ከዛ በኋላ እያስተያየን ውይይታችንን እንቀጥላለን። የኢትዮጵያ ፌደራላዊ ስርዓት ሆን ተብሎ ህዝቦችን ኢምፓወር ያደረገ ወይም ህዝብን የስልጣን ባለቤት እንዲሆን ያደረገ ነው። ብሔር ብሔረሰቦች ህዝቦች ሉዓላዊ ናቸው። የኢትዮጵያ ሉዓላዊነት የሚገለጸው በእነዚህ ህዝቦች ሉዓላዊነት የተገኘ ነው። በተራራው፣ በሸንተረሩ፣ በሜዳው፣ በወንዙ አይደለም። ሉዓላዊነት የሚገለጸው በእነዚህ ህዝቦች ሉዓላዊነት ነው። የኢትዮጵያ ፌደራሊዝም ሌሎች የገነቡት ፌደራል ስርዓት የገለበጠ ነው መሰረቱ። የሌሎች ፌደራል ስርዓቱ የተወሰኑ ስልጣኖችን ኃላፊነቶችን ህዝቦች ለክልሎች ያስረክብና ቀሪ በሙሉ የኔ ነው ብሎ ነው የሚወስደው። ስልጣን የሚሸነሽነው ፌደራል ስርዓቱ ላይ ያለው ነው። እንግዲህ አድምጠዋቸዋል አቶ ስዩም መስፍንን ስለ ሉዓላዊነት እንዲሁም የኢትዮጵያ ፌደራል ስርዓት እንዴት ከሌሎች እንደሚለይ እንደውም የበለጠ ዲሞክራሲያዊ እንደሆነ ለክልሎች የበለጠ መብት እንደሚሰጥ ነው የሚናገሩት። እርሶ በጽሁፎ ስለ መንግስት አወቃቀር፣ ስለ ኃይል መከፋፈል፣ ስለ ማንነት ጉዳይ፣ ስለ ዲሞክራሲ፣ ስለ ኢኮኖሚ በተለይም ደግሞ አብዮታዊ ዲሞክራሲና ይሄ ፌደራሊዝም ያላቸውን ግንኙነት ዘርዝረው ጽፈዋልና እስቲ ከሳቸው ንግግር እንደ መንደርደሪያ አድርገን እንነሳ። ምንድነው እርሶ ያለው አስተያየት እሳቸው በተናገሩት ላይ ስለ ኢትዮጵያ ፌደራሊዝም? ያው አዳምጫለሁ፣ ይሄንን ብዙ ጊዜ አዳምጫለሁ። እንግዲህ አቶ ስዩም መስፍን ያላቸው የዚህ የፌደራል ስርዓትን የተረዱበት መንገድ እኔን ያስደንግጦኛል። ብዙ አመት ውጭ ጉዳይ ሚኒስትርነት የቆዩ ባለስልጣን ናቸው። አሁን ደግሞ አምባሳደር ናቸው። የፌደራል ስርዓት እሳቸው እንደሚሉት አይደለም በተፈጥሮ የትም። አሁን እሳቸው ያሉት ፌደራል ስርዓቱ በሌሎች ሀገሮች የፌደራል ስርዓት ባለባቸው ሀገሮች ፌደራል መንግስቱ ነው ለስቴቶች ወይም በኢትዮጵያ አጠራር ለክልሎች እንደሚባለው ስልጣን እየሸረፈ ይሰጣል ነው የሚሉት። እየቆነጠረ ለእነሱ ይሰጣል፣ በዛ ስልጣን የሚጠቀሙ ናቸው ነው የሚሉት። ይሄ የለም በዓለም ላይ። በእውነተኛ የፌደራል ስርዓት ውስጥ የፌደራል መንግስት አይደለም ስልጣን የሚያድለው። ስልጣን የሚከፋፈሉት በህገ መንግስት መሰረት ነው። ህገ መንግስቱን ደግሞ የሚያወጡት የክልሎች መንግስታትም የፌደራል መንግስትም ሆነው ነው። ስለዚህ እሳቸው የሚሉት ምናልባት ባህዳዊ ስርዓት ሊሆን ይችላል። ባህዳዊ ስርዓት ጊዜ ልክ ነው። ማዕከላዊው መንግስት ስልጣን በተውሶ ነው የሚሰጠው። ፓወር ዲሴንትራላይዜሽን ወይም ደግሞ ምንድነው ስልጣንን አለማማከል። ስልጣንን አለማማከል ሲደረግ ወደ ታች ስልጣን ማውረድ ሲፈልግ በአህዳዊ አገዛዝ ጊዜ የማዕከላዊ መንግስት
ስልጣንን ያውሳል ለታችኛው በክፍለ ሀገር እንበለው በኢትዮጵያ በድሮ ጊዜ አውራጃ ወረዳ እንበለው ወደዛ ስልጣን ማውረድ ሲፈልግ ማዕከላዊ መንግስት በተውሶ ነው የሚሰጠው። ሲፈልግ ይሰጣቸዋል፣ ሲፈልግ ይነጥቃል። ባህዳዊ ጊዜ ልክ አሁን አቶ ስዩም የሚሉት ምናልባት ይሄንን ሊገልጸው ይችል ይሆናል። በፌዴራል ስርዓት ጊዜ ግን ማዕከላዊ ወይም ፌዴራል መንግስት ሰጪም ነሽም አይደለም። በህገ መንግስት ላይ የሚቀመጥ ስልጣን አለ። የስቴቶች ስልጣን ይሄ ነው፣ ሁለቱ መንግስታት ደግሞ በህብረት የሚሰሩት ስልጣን ስራዎች እነዚህ ናቸው ተብሎ ይቀመጣል። ስለዚህ በዛ ላይ አንዱ አሁን እኔ ያየሁት አቶ ስዩም ሲናገሩ ምናልባት በፓርቲያቸውም ሀሳብ ካለ የፌዴራሉ መረዳቱ እንደዚህ ከሆነ የተረዱት ችግር አለው በጣም እንደዛ አይደለም። የፌዴራል ስርዓት ነው። ሁለተኛው ነገር እሳቸው ያሉት የኢትዮጵያን የፌዴራል ስርዓት ሌሎችን ሀገሮች የገለበጠ ነው ብለዋል። እንግዲህ እውነትም የገለበጠ ነው፣ ትክክል ናቸው፣ የገለበጠ ነው፣ ግን በጥሩ መንገድ አይደለም። የፌዴራል ስርዓት ኢትዮጵያ ካሰኛትና ከፈለገች የፌዴራል ስርዓት ባህሪያትን ወይም ደግሞ የፌዴራል ስርዓትን የሚገልጹትን ነገሮች ልታንጸባርቅ ይገባት ነበር። ለምሳሌ አሁን እሳቸው የሚሉት የኢትዮጵያ የፌዴራል ስርዓት የተዋቀረው ብሔረሰቦች ትንሽ ቆንጥረው በሰጡት ስልጣን ነው የሚሉት። 1 2 3 4 5 ብለው ከዛ ቆንጥረው በተሰጠው ስልጣን የሚኖር ነው የፌዴራል ስርዓቱ ነው የሚሉት። እስቲ እንደው በጣም በጥቂት እንኳን ብናይ ፌዴራል አሁን የኢትዮጵያን ፌዴራል መንግስት በጣም ኃይለኛ። ለምሳሌ በኢኮኖሚው እንኳን ስናይ ክልሎች እስከ 28% በመቶ ብቻ ነው ወጫቸው መሸፈን የሚችሉ። በሰራተኛ ደሞዝ ያላቸው የሚኖሩት 28%ን ብቻ ነው። 70% በላይ የሚሆነውን ፌዴራል መንግስት ነው የሚደጉማቸው። ፌዴራል መንግስት ከየት ነው የሚያመጣው? ግማሹን በብድር ነው የሚያመጣው፣ ግማሹን በእርዳታ የሚያገኘው ነው፣ ግማሹን ደግሞ አንዳንድ የፌዴራል መንግስት የያዛቸው አምራች ድርጅቶች ከሚያገኙት ከዛ ከታክስ ሰብስቦ የሚያገኘው ነው። ስለዚህ ይሄ የሚያሳየው ኢኮኖሚካሊ በምጣኔ ሀብት ኢትዮጵያ በጣም ማዕከላዊ ናት ማለት ነው በአሁኑ ሰዓት። የመንግስት አወቃቀርን በተመለከተ እውነተኛ ፌዴራሊዝም ብለው በምሳሌ ያስቀመጡት ለምሳሌ የአሜሪካ ፌዴራሊዝም 3 የመንግስት ማዕዘናት እንዳሉት እነኚህ 3ቱ የመንግስት ማዕዘናት አንዱ ሌላውን እንዳይባልግ እንደሚጠብቅ ከተሰጠው ስልጣን በላይ አልፎ እንዳይሄድ እንደሚጠብቅ ይሄስ ሁኔታ በኢትዮጵያ የፌዴራል ስርዓት ላይ ይንጸባረቃል። አንዱ ትልቁ ችግር እሱ ነው። የኢትዮጵያ የፌዴራል ስርዓት ትልቅ ችግር፣ መሰረታዊ ችግር የሚባለው የኃይል ክፍፍል በሚመለከት ከባድ ችግር ያለበት ከአወቃቀሩ ነው። እንግዲህ በብዙ የፌዴራል ሀገሮች የፌዴራል ስርዓትን በሚከተሉ ሀገሮች ውስጥ ህግ አስፈጻሚው፣ ህግ አውጪው እና ህግ ተርጓሚው የተለያዩ ናቸው። በኢትዮጵያ ሁኔታ ስንመጣ ግን የህግ ትርጉምን ስራ የሚሰራው የፌዴሬሽን ምክር ቤት ነው የሚለው በኢትዮጵያ ህገ መንግስት አንቀጽ 62 ላይ ቁጥር 1 ላይ ይመስለኛል የሚለው የህግ ትርጉምን ስራ የሚሰራው የህገ መንግስቱን የሚተረጉመው የፌዴሬሽን ምክር ቤት ነው የሚለው። ያ የፌዴሬሽን ምክር ቤት ደግሞ የሚመሰረተው ከፖለቲካ ሰዎች ናቸው። ፖለቲካ ሰዎች ከየክልሉ የሚመጡ የፖለቲካ ውክልና ያላቸው ሰዎች ናቸው። በአሁኑ ሰዓት አሁን 100% ኢህአዴግ ነው አሸነፈ የተባለው 100% የፌዴሬሽን ምክር ቤት በዛ ተሞልቷል ማለት ነው። ስለዚህ አሁን ምንድነው ይሄ ችግር የሚያመጣው? በፍትህ ላይ ፍትሁ ከፖለቲካ ጋር ተጣብቋል ማለት ነው። የኃይል መከፋፈልን ጉዳይ አፍርሶታል ማለት ነው። አንድ በጣም ሲምፕል ምሳሌ እዚህ ላይ መስጠት ይቻላል። የወልቃይት ጉዳይና ሌሎች የማንነት ጉዳዮችን የሚመለከት ችግር ሲገጥማቸው ዜጎች ወደ ፍርድ ቤት አይሄዱም። ምክንያቱም ይህንን የሚመለከተው የፌዴሬሽን ምክር ቤት ስለሆነ። ከፍተኛ ችግር ያለው አሁን 100% አሸነፍኩ ባለበት ቦታ ላይ መንግስት ራሱ ቢከሰው ሲመጣ ፈራጁም ራሱ ነው የሚሆነው ማለት ነው። ለምሳሌ ቅድም ያልኩት የዚህ የወልቃይት ጉዳይ አሁን የሚከሱት የትግራይን ክልል ነው፣ የሚሄዱት ደግሞ የትግራይ የክልሉ ፌዴሬሽን የሚመለከተው። ስለዚህ እነሱ ራሱ የፖለቲካው ሰዎች ናቸው። ያን ወልቃይት በትግራይ ውስጥ ነው መተዳደር ያለበት የሚሉት እነሱ ናቸው። የወልቃይቶች ደግሞ ተበደልን ሲሉ ደግሞ የሚሄዱት እነሱ ጋር ነው ማለት። ስለዚህ ከፍተኛ ያው አወቃቀር ችግር አለበት በጣም። አቶ ገለታው ከዚሁ ከኢትዮጵያ ፌዴራሊዝም ጋር በተያያዘ አሁን በኦሮሚያም ሆነ በአማራ ክልል የሚካሄደው ተቃውሞ የኃይል ማለትም የፖለቲካ ስልጣን፣ የኢኮኖሚ ስልጣን በአንድ ማዕከላዊ ቦታ መከማቸትና የነዚህ ማህበረሰቦችን ከተጠቃሚነት መውጣት ነው የሚያነሳው።
አቶ ስዩም መስፍን ይህንኑ ያስተባበሉበትን አንድ የድምጻቸውን ቅንጫቢ ላሰማው እና ከህዝቡ ስሞታ ጋራ የፌደራሊዝሙን ሂደት እንዴት ያገናዝቡታል? የቲፒኤልኤፍ የበላይነት ነግሷል ኢትዮጵያ ውስጥ ተነሱ የሚለው ቅስቀሳ ከጠባብ ብሔረተኝነት ይነሳ ከትምክህተኝነት ይነሳ ባቸው ለነዛ መጠቀሚያ የሆናቸው ካልሆነ በስተቀር ውሃ የሚቋጥር ሀቅ የለውም። አይቋጥርም። ውሃ የሚቋጥር አይደለም። አደጋው ግን እንዴት ነው የሚለውን ግን የኢትዮጵያ ህዝብ በሙሉ ሊገነዘበው ይገባል። የኃይል ክፍፍል ጉዳይ በተመለከተ ከባድ ችግር ያለበት ደግሞ እሱ ነው። ሲበዛ ኃይል ተሰብስቦ የተቀመጠው በፌደራል አካባቢ ነው። ለዚህ ለምሳሌ አሁን የኦሮሞን እንቅስቃሴ ማየት እንችላለን። በአሁኑ ሰዓት የህዝቡን ፐርሰፕሽን አሁን የኦሮሞ የትግራይን ስንመለከት ትግራይ ወደ 38 መቀመጫ ብቻ ነው ያለው ፓርላማ ውስጥ። ሌላው ሰፊ መቀመጫ ያለው ኦሮሞ ነው። ፌዴሬሽን ምክር ቤት ብንሄድ ሰፊ መቀመጫ ያለው ኦሮሞ ነው። ከዛ ቀጥሎ አማራ ነው ያለው በህዝባቸው ቁጥር ስለሚሰጥ መቀመጫው ማለት ነው። ስለዚህ አሁን ምንድነው መንግስት የሚለው የቱ ጋር ነው ኃይል ህወሓት ጋር ተሰበሰበ የምትሉት? ብዙ መቀመጫ ፓርላማ ውስጥ ያለው የኦሮሞ ነው። በእርግጥም በታሪክም ስናይ የኦሮሞ ህዝብ በብዛት እንደዚህ በፖለቲካ በፓርላማ ውስጥ ከዛ አካባቢ የሚወጡ ሰዎች ተቀምጠው አይታወቅም። ግን በተመሳሳይ ደግሞ የኦሮሞ ህዝብ ከፖለቲካ ተገልያለሁኝ ብሎ ያመነበትና ያመጸበት ጊዜ ደግሞ በታሪክ እንደዚህ ጊዜ የለም። ለምንድን ነው እንደዚህ የሆነው ስንል የመንግስት ቴክኒክ ነው። መንግስት ምንድነው የሚያደርገው? አጥብቆ የያዛቸው ተቋማት አሉ። አንደኛው ደህንነቱ ነው። ሁለተኛው ሚሊቴሪውና ሶስተኛው ኢኮኖሚው ናቸው። እነዚህን አጥብቆ ይዞ ከዚህ የፈለገውን ያህል ወንበር ከየክልሉ የመጡት ፓርላማ ቢቀመጡም በእነዚህን ሰዎች በቁጥጥር ስር ስላደረጋቸው በወንበሩ ብዛትም በአይናችን ዝም ብሎ ዜጎች ቢያዩም ወይም ደግሞ ዲፕሎማቶች ቢያዩም በቃ ፍትህ ተበይኗል ከውጭ ይባልም ግን በውስጥ በኩል ሴኩሪቲው የሚፈለገውን ነገር ስለሚሰራ በኢትዮጵያ ውስጥ ኃይል በጣም ተማክሎ የሚገኝበት መንገድ በዚህ መንገድ ነው። ትልቁ ችግር ያለው ሴኩሪቲው ሚሊቴሩና ኢኮኖሚውን ህወሓት ስለተቆጣጠረው ነው። እሺ እንግዲህ ለምሳሌ በዩናይትድ ስቴትስ ባለው የፌደራል ስርዓት የቡድን መገለጫዎች እንደ ቋንቋ እንደ ባህል ያሉ እንዲሁም የግለሰብ መብት ይከበራሉ። ኢትዮጵያ ውስጥ ግን በጣም ትኩረት የተደረገው በማንነት ላይ ነው እና እሱ በተግባር ሲውል ብሔራዊ አንድነት ጋር ደግሞ ያለውን ቅራኔ አስቀምጠዋል በጽሁፎ። ይሄን ቢተነትኑልን። አመሰግናለሁ። ይሄ ሌላው ችግር ደግሞ ይሄ ነው። በጣም የኢትዮጵያ የፌደራል ስርዓት እጅግ በጣም በእውነት አሳሳቢ ነው። በጣም መቀየር የግድ አለበት። የአንዱ ትልቁ ችግር ይሄ በዓለም ላይ የታየም አይመስለኝም። በየትኛውም የዓለም የፌደራል ስርዓት በሚከተሉ ሀገሮች ውስጥ ታየም። የፌደራል ስርዓት አንዱ ትልቁ ተፈላጊነቱ ማንነትን መንከባከብ ነው ሲባል ሁለት ማንነቶች ናቸው በአብዛኛው የሚታዩት። አንደኛው ነው በኢትዮጵያ ሁኔታ በተለይ የአንገብጋቢ ሆኖ የተነሳው የብሔር ማንነት ነው። ሁለተኛው ደግሞ ብሔራዊ አንድነት ወይም ብሔራዊ ማንነት። እነዚህ ሁለት ማንነቶች እርስ በርሳቸው ሳይደባደቡ፣ እርስ በርሳቸው ሳይፈረካከሱ፣ እርስ በርስ ተጠባብቀው የሚቆዩበት ጠገግ ማለት ነው የፌዴራል ስርዓት። በኢትዮጵያ ሁኔታ ግን ያለው አንዱ ማንነት ሌላውን እንዲያፈርሰው ሆኖ ነው የተዋቀረው። ለምሳሌ አንቀጽ 39 መውሰድ እንችላለን። አሁን አንቀጽ 39 ምንድነው የሚለው? አንድ ብሔር ያለምንም ቅድመ ሁኔታ በቃኝ እኔ አይመቸኝም ኢትዮጵያ ውስጥ ከአሁን በኋላ ካለ አፍርሶት ይሄዳል ፌዴራሉን ማለት። የፌዴራል መንግስት ግን የክልሎችን ወይም ደግሞ እነዚህን የብሔሮችን ክልል መንካት አይችልም፣ ማፍረስ አይችልም። ስለዚህ ምንድነው የሆነው? ብሔራዊ አንድነት የሚጠብቀው ጠባቂ የለውም ማለት ነው። በህገ መንግስትም የሚጠብቀው የለም። የብሔር ማንነት አፍርሶት በየትኛውም ጊዜ ሊሄድ የሚችል ማለት ነው። ለምሳሌ አሜሪካንን ብናይ አሁን የአንድ ስቴት የፌዴራል መንግስትን አፍርሶ የሚሄድበት መንገድ የለም። በሌላ በኩል ደግሞ የፌዴራል መንግስት ደግሞ ስቴቶችን ሊያፈርሳቸው አይችልም። ተጠባብቀው ይኖራሉ ማለት ነው እነዚህ ሁለት ማንነቶች፣ ሁለቱ የፖለቲካል ዩኒት። እንግዲህ በሌላ በኩል ግን አቶ ገለታው ዘለቀ አሁን ኢትዮጵያ ውስጥ ያሉ ብሔረሰቦች ህገ መንግስቱ በፈቀደልን የፌደራል ስርዓት ባህላችንን፣ ቋንቋችንን ለማራመድ ችለናል፣ ለልጆቻችን ለማስተላለፍ ችለናል፣ እንዲሁም ደግሞ በቋንቋችን ለመማር ለመዳኘት እና ባህላችንንም ለማሳደግ ችለናል ይላሉ። እኔ የፌዴራል ስርዓትን በጣም ነው የምደግፈው። የፌዴራል ስርዓት እውነተኛ የፌዴራል ስርዓት በኢትዮጵያ ውስጥ ለኢትዮጵያ ለወደፊቱም ቢሆን እውነተኛ የፌዴራል ስርዓት ነው የሚያስፈልጋት።
ይሄ የፌዴራል ስርዓት ደግሞ በአንድ በኩል ማንነታችንን ጠብቀን ብሔሮች ማንነታቸውን ጠብቀው በቋንቋቸው ተገልግለው የሚሄዱበት ስርዓት መኖር አለበት። በሌላ በኩል ደግሞ ሀገራቸውን የሚያፈርስ ስርዓት መኖር የለበትም። ይሄንን ነው በደንብ መረዳት ያለብን። አሁን ያለው ስርዓት ኢትዮጵያን የኮንትራት ሀገር ነው ያደረጋት። ሀገራችን ማለት ኢትዮጵያ ልክ እንደ ኮንትራት በፈለግነው ጊዜ ልናፈርሳት በምንችላት ሆና የተዋቀረች ናት እና ይሄ ችግር ምን አመጣብን? ብሔራዊ ቅርስም እንዳንይዝ አድርጎናል። አሁን በጣም ሲምፕል አንድ ምሳሌ እንኳን መስጠት እችላለሁ። ባለፈው ስሰማ የዚህ የአባይ ግድብ ግንባታ ላይ ተማሪዎችን ሰብስበው መዋጮ አዋጡ ይሏቸዋል እና በዛን ጊዜ ተማሪዎች የጠየቁት ጥያቄ ምንድነው? እናዋጣለን መዋጮውን፣ ግን አሁን አዋጣን ስንጨርስ እዛ ግድቡ አካባቢ ያለው ብሔረሰብ ልገንጠል ቢልስ ብለው ጠይቀዋል። ይሄ በጣም ከባድ ጥያቄ ነው። ስርዓቱን ነው የሚያሳየው። ቅርስ እንዳንይዝ እርስ በርስ የመተማመን በሀገራችን ላይ በዚህ ሀገራችን ዘላለማዊ ናት ብለን እንዳናስብ የኮንትራት ሀገር እንድትሆን አድርጓል እና መሆን ያለበት ብሔሮች ልክ ነው። የቋንቋ ጉዳይ በጣም አስፈላጊ ነው። መዳኘት አለባቸው በቋንቋቸው። ያ ስርዓት መዘርጋት መቻል አለበት። በሌላ በኩል ግን ብሔራዊ አንድነትን ደግሞ መጠበቅ ያስፈልጋል። ክፍቱን መቅረት የለበትም። ብሔራዊ አንድነት እንግዲህ ከሚያነሱ አቶ ገለታው ዘለቀ እንግዲህ ለመፍትሄ የሚሆን እስቲ የማጠቃለያ ሐሳብ ይስጡን። የኢትዮጵያ ፌደራሊዝም በምን አይነት ሁኔታ ሊሻሻል ይችላል? የሀገሪቱን ዘላቂነት ዋስትና በማድረግ ወደፊት የሚሻሻልበትን ሁኔታ ቢገልጹልን። እንግዲህ እኔ የኢትዮጵያ ፌደራል ስርዓት ጉዳይ ወደፊት በጣም ሊያሳስበን የሚገባውና በምን መንገድ ሊሻሻል ይገባል የሚለው ላይ መወያየት ያለብን ይመስለኛል። አንዱ አሁን በተቃዋሚው በኩል ያለው ሀሳብ ዴሞክራሲ ይምጣ እንጂ አሁን ያለው የፌደራል ስርዓት ብዙ ችግር የለበትም የሚል አቋም ያላቸው ከተቃዋሚዎችም አሉ። ነገር ግን ይሄ የፌደራል ስርዓት ብዙ ችግሮች አሉበት። አንዱና ትልቁ ችግር ቀደም ካልነው በተጨማሪ ለኢትዮጵያ የሚሆኑትን መስዋዕቶች በሙሉ የዘረፈ ነው። ኢትዮጵያን የተቀራመተ ስርዓት ነው። አንድ ሀገር እንደ ሀገር የሚቆመው ሀገር የሚባለው ነገር ራሱ ጠገጉ የሚቆመው ቡድኖች ተሰብስበው ሲመጡ መስዋዕት የሚያደርጉት ነገር አለ፣ የሚያዋጡት ነገር አለ። መሬት ያዋጣሉ፣ ተፈጥሮ ሀብታቸውን ያዋጣሉ፣ የፖለቲካ ዝንባሌዎቻቸውን ያዋጣሉ፣ ኢኮኖሚያችንን በአንድ ኢኮኖሚ ማህበረሰብ ይውጣን ብለው ይስማማሉ። እነዚህ ጉዳዮች በሙሉ ብሔሮች ተቀራምተዋቸዋል። አሁን የፖለቲካ አስተላለፋችን በብሔር እንድንደራጅ ተደርገናል። መሬት የአማራ ክልል ነው፣ በዚህ አንተ ሁለተኛ ዜጋ ነህ ይባላል። ይሄ የኦሮሚያ ክልል ነው ይባላል። ተቀራምተናል። መሬትን፣ ታሪክን ተቀራምተናል። አቶ መለስ ዜናዊ የቀድሞው ጠቅላይ ሚኒስትር አንድ ጊዜ ያሉት ምንድነው? የአክሱም ሐውልት ለወላይታው ምኑ ነው ያሉት። ታሪክን የመቀራመት ነገር ይታያል። እሴቶችን የመቀራመት ችግር አለና ወደፊት በሚመጣ የፌደራል ስርዓት ውስጥ ኢትዮጵያውያን ቡድኖች ይህንን መመለስ መቻል አለባቸው። በአዲስ ኪዳን እንደገና ሌላ አዲስ ኪዳን ገብተው ይህንን ተቀራምተናታል ኢትዮጵያንና እንመልስ፣ ለኢትዮጵያና ለኢትዮጵያዊነት እንሰዋ ብለው ቡድኖች ያሏቸውን ቁሳዊና መንፈሳዊ እሴቶች ባህላዊ መንፈሳዊ ማለት ነው፣ እነሱን እሴቶች መስዋዕት ማድረግ አለባቸው። እንደዛ ካደረጉ ነው ሳይንሳዊ የሆነ የፌደራል ስርዓት መስርተው መኖር የሚችሉት እና ወደ አዲስ ኪዳን የመግባት ዝንባሌ በተቃዋሚዎች ዘንድ በተለይም በኢትዮጵያ ልሂቃን ዘንድ መቀንቀን አለበት። በጣም አመሰግናለሁ አቶ ገለታው ዘለቀ ስለ ማብራሪያው በጣም አመሰግናለሁ። በአድማጮቼ ስም እኔም በጣም አመሰግናለሁ።